يعني نجي የሚባል انا هي رسل 3 حبة حبيبة ማሪ አውሪ ትሰማሻለች እሷ ኦኬ ፕሊስ አቡዬ ስላስገባሽኝ አመሰግናለሁ ኦልሞስት ከሁለት ወር ነው ለመንኩሽ እባክሽን የሆነ ልጅ ዱባይ ላይ ታስሮ ይሁን አላቅም እና ኦልሞስት ስልክ ከደወለ 8 ወሩ ነው እና በጣም በቃ እናትዮ በእውነቴ ነው ምልሽ ትላንትና ራስ እኔ ጋር ቀጥታ ነው የምትደውልልኝ እባክሽን ልጄ ድምጹን ታስሮ ቢሆን እንኳን የት እንደታሰረ ሰው እንዲፈልግልኝ አለች የሱን ፎቶ ለብዙ ልጆች ልክ ያለው እና ሚኪ ይባላል ስሙን ብቻ ተናግሬ ልውጣ ሚኪ እባክህን በህይወት ካለህ ለታቲ ደውልላት እሷ በጣም ተጨንቃለች በአንተ ምክንያት ሆስፒታል ተኝታለች እባክህን ችግር ላይ ካለህም ንገራት የምታውሪው ነገር እውነት ከሆነ ቁጥርሽን ታስቀምጪና ፎቶውን ትልኪልኝና ስልክሽን ጠይቄ ነበር አቡዬ እኮ ችግር የለም ታሪኩን ተናገሪ ልጁ የት እንደሚኖር ዱባይ 7 ኢምሬቶች አሉ የትኛው ኢምሬት እንደሚኖር ኢማራት ላይ ከኖረ ስንት አመቱ እንደሆነና ምናምን ተናገሪ እንጠብቃለን ካልመጣ በዚህ 2 ቀን 3 ቀን ቪዲዮ ሰራልሻለሁ እኔ ራሱ ማቀው ወደ 10 አመት ምናምን ነው እሱ የሚኖር የነበረ ዴራ አቡሄላ አካባቢ ነበር እና አሁን ግን ቤት ቀይሯል አሉ እና ስሙ የፓስፖርት ስሙ ሚካኤል ይባላል ሚካኤል ሽፈራው እባካችሁ እሱን የምታውቁ ልጆች ካለ ታስሮ ቢሆንም ታክሲ ሹፌሪ ነው ታክሲ ነበር የሚነዳ እና የሆነ ጊዜ ችግር ደርሶበት ነበር አሉ እና ስልኬን ደግሞ ልትልሻል ያረጁ ለኔ ጎረቤታሞች ነው ቤተሰብ የለው የሚፈልገው እናቱ ነች እሷ ደግሞ ታማለች እኔ በእውነቴ ነው ምልሽ እንቅልፋት ነው ማለት እኔ ቤተሰብ አካል ካላናገረኝ ቪዲዮ አልሰራም ቪዲዮ አትስሪ ችግር የለውም እኔ ፎቶውን እልክልሻለሁ ለሪም ወይ ለረጁ ለአንድ ሰው እንዳስቀምጠው እኔ ጋር ነው የምትልኪልኝ ፎቶውን የምትልኪልኝ ለጥፌ ቪዲዮ እንድሰራ ነው አይደል አዎ ስለዚህ ፎቶውን ለጥፍ የቤተሰብ ፍቃድ ያስፈልገኛል ዝም ብዬ አንቺ ጎረቤት ሆነሽ አንቺ በነገርሽኝ ቪዲዮ አልሰራም የቤተሰብ አካል ካናገረኝ ግን ነገ እኔ ፎቶውን ለጥፌ ቪዲዮ ከሰራው በኋላ ይሄ ልጅ ከተደበቀበት ወጥቶ በፍላጎቴ ነው የተደበቅኩት ማን ፈልጊኛለሽ ማን ፍቃድ ሰተሽ አንቺ እኔ እንድታፈላልጊ ቢለኝ ቤተሰቦችክ ጠይቀውኝ ብዬ የጠየቁበትን ቮይስ ወይም ቪዲዮ ማስረጃዬን አቀርባለሁ ከዚህ በፊት የደረሰብኝ ነገር ስላለ ነው በእህት ይኸውልሽ ከዚህ በፊት አንዲት ልጅ ዱባይ ላይ የምትኖር ጠፍታ 3 አመት ጠፍታ ከቤተሰቦቿ እህቷ መታ እህቴን አፋልጊኝ ስትለኝ እኔም ጅልዬ ተቀብዬ እሺ ብዬ ስልኬን ሰጥቻት ዋትስአፕ ላይ ፎቶዋን ምኗን ልካለኝ በነጋታው ፎቶዋን ለጥፌ ቪዲዮ ሰራሁኝ እባካችሁ ያለችበትን ለምታቆይ መራት ላይ ብዬ ከዛ ሱዳኒ አግብታ ተደብቃ ነበር የምትኖረው ሱዳኒ ባሏ መጥቶ እኔን አጥረገረገኝ አይቼሻለሁ እሱን አይቻለሁ አውቃለሁ አንቺም እኮ እውነት አለ ፍቃድ ሰጥቶሽ ነው የሚስቴን ፎቶ ለጥፈሽ የምታፋልጊያት እኔ ሚስቴ ጠፍታብኛል ቻፋልጊኝ አልኩሽ ያለኝ ነው እህቷ ናት ያለችኝ አልኩ 18 አመት ያለፋት ልጅ እህቷ ናት ያለችኝ ልጅ ባል ያላት ልጅ ገባሽ እሷ ፈልጋን የተደበቀችው ከቤተሰብ አይ ነው ስለዚህ ይሄ ሰው ፈልጎ ከቤተሰብ ተደብቆ ቢሆን አንቺ ባዳነሽ አንቺ ጎረቤት ነሽ አንቺ ብለሽኝ እኔ ባፋልገው እሱ ከተደበቀበት ወጥቶ ለምን ፎቶ ይለጥፈሽ ፈለግሽኝ ቢለኝ ጎረቤትክ ብላኝ በቂ አይደለም ቤተሰብ ግን ኢትስ ኦኬ ለናትየው ነገርኳት ቲክቶክ ያለ ሰው ካለ ታትዬ እንዲ ስላት እኔ ማንንም አላቅም በዋትስአፕ ግን በኢሞ ነው የምትጠቀው ዋትስአፕ ሳይሆን በኢሞ ልደውልላት አለችኝ ከዛ እኔ አላቅም ልጅቷ ጋር መግባትም አልቻልኩም ቢዚ ነች ብዙ ጊዜ ለተቸገሩ ሰዎች ብቻ ነው ቅድማ የምሰጠው አልኳት እሺ አሁን እንዴት ላገናኝሽ ከናቱ ጋር ከናቱ ጋር ስልክ ቁጥርሽን ላኪ አንቺ ለአንዳቸው ኦኬ ለማለሪም ለረጁ ረጁ ከስርሻለች ለረጁ ይላክላት ረጁስ ትልክልኛለች እኔ ዋትስአፕ ላይ አወራሽና ታገናኝኛለሽ እናትየው እሺ ማቆቴን ጋር መሰገናለሁ እሺ ረጁ ይልክልሻለሁ እሺ አሁን የኢትዮጵያ ነው ስልኬ ዋትስአፕ የሳቸውንም አንድ ላይ አርጌ ነው ምልክላት የሳቸው 11 ቤቱ ነው እሺ ኖ አንቺ ያንቺ ብቻ ላኪልኝ አንቺ እናትየው ቪዲዮ ራሳቸው ልጄን አፋልጊኝ ሀቢባ ልጄን አፋልጊኝ ብቻ ብለው ቪዲዮ ራሳቸውን ቀርጸው
እንዲልኩልኝ ነው የማደርገው። እኔ ጋር የሚቀመጥ ቪዲዮ ማለት ነው። እሺ እሺ። አሁን ላጥበው ነው ጋይስ፣ ጠቢው የምትሉኝ ላጥበው ነው መጀመሪያ። ይኸው ቦሎቄ ያደረኩትን ልንገራችሁ። ደግሞ ሰላጣ ስትበይ ፕሮቲን አብዢ። እሺ እሺ እናትሽ። ቦሎቄና አተር ነው ይሄ። አሁን እንትን ላደርግ ነው ሽምብራ ይሄ የምገዛው ይሄ ሬዲ ቱ ኢት እንዳይዘጋብኝ ቶሎ ማስታወቂያ እንዳይ ኩክድ ቺክፒ የተቀቀለ ሬዲ ቱ ኢት ለመብላት ዝግጁ የሆነ ማለት ነው የምገዛው። ከዛ አጥበዋለሁኝ አውጥቼ እንደዚህ 1 ማንኪያ ነው ማረጋው። ከእያንዳንዱ ጥራጥሬ 1 ማንኪያ ከትንሽ ነው ማረጋው። ታቡ ከካኑ ግን ፍሬሽ ራስሽ ብትሰሪው አይሻልሽም? አቤት ደረቁን ገዝቼ ገና ውሃ ዘፍዝፌ አሳድሬ ቀቅዬ ምናምን እንደዛ ይሻልሻል። ቢኮዝ ይሄ እንትን እንዳይሆን ኬሚካል ምናምን ስላለበት እሳት ቦ ይለቃላ ኬሚካሉ። እባክሽ ውስጡ የሚገባውስ እንዴት ውስጡ ይገባል? ድፍን እኮ ነው። እና ውስጡ ሰው ካያደርገው በእርግጥ አዎ ሊያረግ ይችላል። ያ አቤት ሌላ የቤት ስራ ገና ጥሬውን ገዝቶ ቀቀል ዘፍዝፎ አሳድሮ መቀቀል ሌላ የቤት ስራ ግን ይሁንነትሽን አደርጋለሁ እንደሱ ከዚህ በኋላ እንደሱ ይሻላል። ከጀመርሽ እንግዲህ ኦርጋኒክ ከሆነም ትንሽ ዳይተሽ እንደዛ ማድረግ ነው። በጣም እሺ። ይሄንን በቆሎ በጣም ነው የምወደው፣ በጣም ይጣፍጣል። እኔም እወደዋለሁ። ያ ልጆች ይሄንን ሃኒ ኔትወርክ ነው መሰለኝ ነገር አቦ ምክርሽን ፈልጋለሁ። እሺ የሚጣይ ነኝ። እሺ አፍቃሪ ብላችሁ ጻፉ። የፍቅር ታሪክ እንስማ ጋይስ። ችግር አያልቅም እንደ የኛ ቤት ችግር። እኛ በቃ ካላልነው እኮ ችግር አያልቅም። በቃ በሉ ጋይስ። ሰላም ዋላችሁ።